አሁን ባለንበት ዘመን ወይም ደግሞ ወቅት የቴክኖሎጂው ዓለም በከፍተኛ ፍጥነት እየተቀየረ ነው። በአሁኑ ወቅት ኢንተርኔት ወይም ደግሞ ቴክኖሎጂ በሰው ልጅ የዕለት ተዕለት ኑሮና እንቅስቃሴ ውስጥ በጣም አስፈላጊና አስገዳጅ እየሆነ መጥቷል። በተለይ በታዳጊ ሀገራት ያለው እድገትና ፍጥነት ከፍተኛ ነው። በአጠቃላይ እንደ አውሮፓውያን አቆጣጠር በ2026 የዓለም የኢንተርኔት ስታትስቲክስ እንደሚገልጸው ከሆነ በአጠቃላይ በግምት 6 ቢሊዮን የሚሆነው የዓለማችን ሕዝብ ኢንተርኔት ተጠቃሚ ሆኗል። ይህ ማለት 73% የሚሆነው ሕዝብ ኢንተርኔት የማግኘት እድል አለው ማለት ነው። እንደ ስታትስቲክሱ ገለጻ ከሆነ ከዚህ ውስጥ 96% የሚሆኑት የሞባይል ኢንተርኔት ስልካቸውን የሚጠቀሙ ሲሆን ይህ የሚያሳየው ስማርት ስልኮች የኢንተርኔት ትራፊክን በከፍተኛ ሁኔታ እንደተቆጣጠሩት ያመላክታል። ይህ ሁኔታ ሁላችንንም የሚያነቃና የት ጋር ነን ብለን ራሳችንን እንድንጠይቅ ያደርገናል። በአንድ በኩል አዳዲስ ሶፍትዌሮችን ስንላመድ፣ በሌላ በኩል ደግሞ ኤአይ ወይም አርቲፊሻል ኢንተለጀንስ ዓለማችንን በፈጣን ሁኔታ እየቀየረ ነው። ይህ በጣም ጠቃሚና ደስ የሚል የቴክኖሎጂ ለውጥ ቢሆንም በሌላ በኩል ደግሞ ብዙ ሰዎችን ግራ ሊያጋባ ይችላል። ይህን ስል እንዴት ልጠቀም፣ የትኛው ይጠቅመኛልና ሌሎችንም የመሳሰሉት ጉዳዮች ሊያሳስቡን ይችላሉ። እንደው በቀላሉ ስንቶቻችሁ ናችሁ የራሳችሁን ኮምፒውተር እና በላዩ ላይ የተጫነውን መተግበሪያ ወይም ደግሞ አፕሊኬሽን በአግባቡ የምታውቁትና የምትጠቀሙት? ስንቶቻችሁ ናችሁ በስራችሁ ላይ ወይም ደግሞ ትምህርት ላይም ሆናችሁ ለሚገጥሟችሁ ቀላል ችግሮች ለራሳችሁ መፍትሄ ለማምጣት የምትሞክሩት የምትጥሩት? በተለይም ደግሞ ጠቃሚና አስፈላጊ የቴክኖሎጂ ወይም የዲጂታል መረጃዎችን ለማግኘት የምትቸገሩ አሁን ትክክለኛው ቦታና ሰዓት ላይ ናችሁ። ጤና ይስጥልኝ። እኔ ቶማስ እባላለሁ። ይህ የኔ አዲስ ቻናል ነው። የቻናሌ ስምም ቲጂአይ ሚዲያ ይባላል። በዚህ ቻናል ሁለት ዋና ዋና ነገሮች ላይ እናተኩራለን። የመጀመሪያውና ዋነኛው የዚህ ቻናል ዓላማ ጀማሪም ሆናችሁ ወይም ደግሞ ያላችሁን የአይቲ ክህሎት ወይም ደግሞ እውቀት ለማሻሻል ለምትፈልጉ ሰራተኞች እንዲሁም ተማሪዎች በዚህ ቻናል መሰረታዊ ኮምፒውተር ስልጠናዎችን፣ ትምህርቶችን እና በዕለት ተዕለት እንቅስቃሴያችሁ ላይ ወይም ደግሞ ትምህርታችሁ ላይ የሚገጥሟችሁን ችግሮች ቀላልና ሲምፕል በሆነ ወይ በሚገባችሁ መልኩ ለእናንተ አደርሳለሁ ማለት ነው። ብዙዎቻችሁ በስራ ላይ ሆናችሁ ኮምፒውተራችሁ ወይም ደግሞ የምትጠቀሙበት አፕሊኬሽን መተግበሪያ ድንገት አልሰራም ወይም ደግሞ እምቢ ሲላችሁ የሚፈጥረውን ብስጭት በደንብ አውቀዋለሁ። ስለዚህ የዚህ ቻናል ዋና ዓላማ እኔ የ10 ዓመትና ከዛ በላይ ያለኝን ልምድ ተጠቅሜ ውስብስብ የሚመስሉና የሆኑ የቴክኖሎጂዎችንና መፍትሄዎቻቸውን ሲምፕልና ቀላል በሆነ መንገድ ለእናንተ ማድረስና የዕለት ተዕለት ስራችሁን እንድታቀላጥፉና ጊዜያችሁን እንድትቆጥቡ ማድረግ ነው። ስለዚህ ቻናሉን ሰብስክራይብ በማድረግ ጉዞ ከኔ ጋር እንጀምር። እንዲሁም ደግሞ ቴክኖሎጂ ከጥቅሙም ባሻገር በራሳችን ላይና በማህበራዊ ህይወታችን ላይ የሚፈጥረውን ተጽዕኖ እና መፍትሄዎችን በጥልቀት የምናይ ይሆናል ማለት ነው። የዚህ ቻናል ሁለተኛው ዓላማ ምንድን ነው? በአጠቃላይ ለኮንተንት ክሬተሮች፣ ለጀማሪ ዩቲዩበሮች፣ ለማህበራዊ ሚዲያ አስተዳዳሪዎች ወይም ደግሞ ሶሻል ሚዲያ አድሚኒስትሬተሮች ጠቃሚ ልምዶችንና ቴክኒኮችን የምንማማርበት ነው ማለት ነው። ብዙ ጊዜ ብዙ ሰብስክራይበር ያላቸው ወይም ደግሞ ተጽዕኖ ፈጣሪ ዩቲዩበሮች ወይም ደግሞ ኮንተንት ክሬተሮች ብዙ ነገሮችን ያስተምሩናል፣ ይሉናል። ነገር ግን በጣም በጥልቀት ያለውን ችግር፣ ቻሌንጅ እና ፈተናዎች እንዲሁም ደግሞ ቴክኒኮችን በጥልቀት አይነግሩንም። ስለዚህ በዚህ ቻናል ከኔ ጋር ሁሉንም ነገር እንማማራለን፣ በጥልቀት እናያለን ማለት ነው። እኔም እንደነገርኳችሁ ይህ ቻናል የኔ አዲስ ቻናል ነው። እንደምትመለከቱት ከሆነ 15 ሰብስክራይበር ብቻ ነው ያለው። ስለዚህ ከዚህ ከ15 ሰብስክራይበር ተነስቼ ወደ 1000 ወደ 2000 እንዲሁም ወደ 100,000 የማደርስበትን መንገድ አብረን በደንብ ቻሌንጁንም ቴክኒኩንም ሁሉንም ፈተናዎች በጥልቀት እናያለን፣ እንማማራለን፣ አብረን የምንጓዝ ይሆናል ማለት ነው። ስለዚህ ሀሳቡም ያላችሁ ወይም ደግሞ ጀምራችሁ ያቆማችሁ ሰዓቱ አሁን ነው ልላችሁ ወዳለሁ። ሌላው በዚህ ቻናል ለእናንተ ይጠቅማልና አስፈላጊ ነው ብዬ ወደ እናንተ የማደርሰው ነገር ቢኖር ምንድን ነው? የቴክኖሎጂ መረጃዎችና ዜናዎችን ከተለያዩ ቦታዎች ወይ ደግሞ ሶርሶች ወደ እናንተ ማድረስ ነው ማለት ነው። ይህን ስላችሁ እኔ ዝም ብዬ ዜናዎችን አላነብላችሁም። ይልቁንም ይህ ዜና ለእናንተ አስፈላጊ ነው፣ ይጠቅማሉ የሚለውን ነገር በጥልቀት አያለው። ለምሳሌ አዲስ ሶፍትዌር አፕዴት ሲመጣ ስልካችሁን ወይም ደግሞ ኮምፒውተራችሁን ከመቀየር ባለፈ ደህንነታችሁን ምን ያህል ይጠብቃል፣ ምን ያህል ስለእናንተ አስፈላጊ ነው የሚለውን ነገር በጥልቀት አያለው። ወይም ደግሞ በተለያዩ ጊዜያት የቴክኖሎጂዎች ላይ የሚመጣውን አዳዲስ አሰራር ወይም ደግሞ የአፕዴት ለውጥ
ሲደረግ በእናንተ ላይና በስራችሁ ላይ ምን አይነት ተጽዕኖ ይኖረዋል የሚሉትን ነጥቦች በዝርዝር የማሳያችሁ ይሆናል። ዓላማዬ እናንተን በቴክኖሎጂው ዓለም ሁልጊዜም አንድ እርምጃ ቀድማችሁ እንድትገኙ እና በስራችሁ ላይ ውጤታማ እንድትሆኑ ነው። ውድ የቻናሌ ቤተሰቦች በድጋሚ ለማስታወስ እኔ ቶማስ እባላለሁ። ሁሉም ጠቃሚና አስፈላጊ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ እንዲሁም ላይክ አድርጉ። ለሌሎች ጓደኞቻችሁና እንዲሁም ለስራ ባልደረቦቻችሁ ይህ ጠቃሚና አስፈላጊ ቪዲዮ እንዲደርሷቸው ሼር አድርጉላቸው። ማንኛውንም አስተያየትና ጥያቄ ኮሜንት ላይ አስቀምጡ። የእናንተ እያንዳንዱ ኮሜንትና ጥያቄ ለእኔ የቪዲዮ ርዕስና እንዲሁም መማሪያ ነው። በቀጣይ አስተማሪና ጠቃሚ ቪዲዮ እስክንገናኝ መልካም ጊዜ